በደንብ አድምጧት። እኔ ይሄን ጥያቄ ከመለሳችሁልኝ ቀጥታ ዛሬ ሆኖ ክርስትና እንቀበላለሁ። ይሄን ከመለሳችሁልኝ ነው ለእፉዬ ገላማ አድርሱልኝ፣ ከፈለጋችሁ ለየትኛውም የእምነት አባት አድርሱልኝ። አንደኛ ጥያቄ፣ የሰው ልጅ ስትወለዱ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀን ለምንድን ነው ክርስትና የምትነሱት? ሳትጠመቁ ብትኖሩስ ብታድጉስ? እሺ በ40 እና በ80 የምንጠመቅበት በጣም ብዙ ምክንያቶች አሉ። ከነዛ ምክንያቶችም ኦሪት ዘሌዋውያን ምዕራፍ 12 እንዲህ ይላል፣ እግዚአብሔርም ለሙሴ እንዲህ አለ፣ ወንድ ልጅ ቢወለድ እናቱ ለ7 ቀን ያህል በሕመሟና በመርገሟ ምክንያት ትለቅሳለችና በ8ኛው ቀን ይገረዝ፣ ከደሟም እስክትነጻ ድረስ 33 ቀን ተቀመጥ ይለናል። እንግዲህ 7 ቀን በመርገሟ 33 ቀን እስክትነጻ ድረስ ትቆይ። በአጠቃላይ 7 እና 33 40 ቀን ይሆናል ማለት ነው። ስለዚህ የወንዶችን በ40 ቀን በዚህ ምክንያት እናስጠምቃለን። ሴት ልጅ ቢወለድ በመርገሟ ምክንያት 2 ሳምንት ወይም 14 ቀን ትለቅሳለች። እንዲሁም ከደሟ እስክትነጻ 66 ቀን ትቀመጥ ይልና አሁንም 14 ሲደምር 66 80 ቀን ይሆናል ማለት ነው። በዚህም በሙሴ ሕግ ሴትን በ80 ቀን ወንድን በ40 ቀን ቤተክርስቲያን ታጠምቃለች ማለት ነው። በተጨማሪ መጽሐፈ ኩፋሌ ምዕራፍ 4 ከቁጥር 8 አዳም በተፈጠረ በ40 ቀኑ ወደ ገነት ገባ፣ ሔዋንም በተፈጠረች በ80 ቀኗ ወደ ገነት ገባች ይላል። በዚህና በብዙ ምክንያት ቤተክርስቲያን በ40 እና በ80 ቀን ልጆቿን ታጠምቃለች ማለት ነው። እንዲሁም ከቻልን ግዴታ የምንጠመቅበት ምክንያት ዮሐንስ ምዕራፍ 3 ከቁጥር 5 ላይ ሰው ከውሃና ከመንፈስ ዳግም ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። የመጀመሪያውን ውልደት አዳማዊ ሆነን ተወልደናል። ሁለተኛውን ደግሞ በክርስቶስ ድነን ክርስቶሳዊ ሆነን ከተወለድን በኋላ ከባርነት ወጥተን የሥላሴ ልጅነት አግኝተን እግዚአብሔርን አባቴ ብለን መጥራት እንጀምራለን ማለት ነው። ሁለተኛ ጥያቄ፣ ኢየሱስ ጌታ ከሆነ ከሱ ቀድማ የተፈጠረችው ማርያም ስለሆነች ለምን ማርያም ጌታ መሆን አትችልም ነበር? ማርያምን የፈጠራት ስሟን ነው። የትኛውም ነቢያት ከመኖራቸው በፊት ከመፈጠራቸው በፊት አዳምና ሔዋን ነበሩ። አባታችን አደም ለምን ጌታ መሆን አልቻለም? ቀድሞ ከሁሉም ከነቢያትም ቀድሞ የተፈጠረው እሱ ስለሆነ ለምን ጌታ መሆን አልቻለም? በመጀመሪያ ጌትነት ቀድሞ በመፈጠር አይደለም። ሲቀጥል ማርያምን አበጃጅቶ የፈጠራት ኢየሱስ ነው። ዮሐንስ ምዕራፍ 8 ከቁጥር 56 ላይ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ እንዳለ፣ ቆላስይስ ምዕራፍ 1 ከቁጥር 15 ሁሉ ዓለማት በኢየሱስና ለኢየሱስ ተፈጥረዋል ከፍጥረት ሁሉ በኩር ነው እንደሚልና ዕብራውያን ምዕራፍ 1 ከቁጥር 1 ላይ እግዚአብሔር አብም ዓለማትን በኢየሱስ እንደፈጠረበት ይናገራል ቃል ስለሆነ። ስለዚህ ጌትነት በመቀዳደም አይደለም። የማርያም ፈጣሪዋ ኢየሱስ ነው። ሶስተኛ ጥያቄ፣ ኢየሱስ እኔ ጌታ ነኝ ያለበት ቦታ የቱ ጋር ነው? መጽሐፍ እንደሚል ኢየሱስ ጌታ ነው ብለህ በልብህ ብታምን በአፍህም ብትመሰክር ትድናለህ ይላል። ሐዋርያትም ጌታችን ጌታችን ይሉት ነበርና ኢየሱስም ዮሐንስ ምዕራፍ 13 ከቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እኔ ግን ጌታና መምህር ስሆን በባሪያ መልክ ሁኜ እግራችሁን አጠብኩ ይላል። እንዲሁም ራእይ ምዕራፍ 1 ከቁጥር 8 ላይ ኢየሱስ ያለና የነበረው ሁሉን የሚገዛ ጌታ አምላክ እኔ ነኝ ይላል። በተጨማሪም ራእይ ምዕራፍ 1 ከቁጥር 17 ላይ ሙቼም ነበር፣ እነሆ አሁን ግን ከዘላለም እስከ ዘላለም ሕያው ነኝ፣ መጀመሪያውም መጨረሻውም እኔ ነኝ ይላል። እንግዲህ ከፈጣሪ ውጭ ማንም መጀመሪያና መጨረሻ እኔ ነኝ አይልም ማለት ነው። ሌላኛው ኢሳ አለይሂ ሰላም አሊያም ደግሞ ኢየሱስ ያለ እዝነትና ረህመት በሱ ላይ ይሁን ክርስትና አባቱስ ማን ነው? የጠመቀውስ ቄስ ማን ነው? በመጀመሪያ ነብዩ ኢሳ እና አምላካችን ኢየሱስ ክርስቶስ አንድ አይደሉም። ሲቀጥል ኢየሱስን ያጠመቀው ሉቃስ ምዕራፍ 3 ከቁጥር 16 ላይ በዮርዳኖስ ባህር መጥምቀ መለኮት ቅዱስ ዮሐንስ ይባላል።